አሁን የወጣ ሰበር መረጃን ይዤላችሁ መጥቻለሁ። በኢትዮጵያና ኤርትራ መካከል ጦርነት አይቀሰቀስም ሲል አቶ ጌታቸው ረዳ ተናግሯል። ጅቡቲ አደገኛ እንቅስቃሴን እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ተንታኝ ተችተዋል። የጅቡቲን አካሄድም የተመለከተ አንድ ሰፊ ትንታኔን ይፋ አድርጓል። ምንም የባህር በር ሳይኖራቸው በህንድ ውቅያኖስ የባህር በር ኃይል ማቋቋም እንፈልጋለን ሲሉ የኡጋንዳው ፕሬዝዳንት ተናገሩ። ይህ ከኬንያ ጋር ትልቅ ጸብ ውስጥ እንዳይከታቸውም ተሰግቷል። እነዚህን አጫጭር መረጃዎች ወደ እናንተ ይዤ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ጅቡቲ አደገኛ እንቅስቃሴ እያደረገች ነው። ይህ እንቅስቃሴዋ ግን ለራሷ ሌላ መዘዝ ሊያስከትልባት እንደሚችል እየተነገረ ነው። ጅቡቲ ከሳውዲ አረቢያ፣ ግብጽና ኤርትራ ጋር የጀመረችው መርዘኛ አካሄድ ኢትዮጵያን ለማነቅ የሚደረግ እንቅስቃሴ ነው የተባለ ሲሆን ይህ ጉዳይ ግን የአህያ ባል ከጅብ አያስጥልም ነው በሚል አንድ ተንታኝ ተችቷል። የጅቡቲን አካሄድ የተመለከተም አንድ ሰፊ ትንታኔ ይፋ ሆኗል። እሱንም ነው ማስደምጣችሁ። የጅቡቲ ግብጽን ወደ ምድሯ ማስጠጋትና የታጁራ ወደብን ለሳውዲ መስጠት በራስ አንገት ላይ ገመድ እንደማሰር ነው ሲል ጽሁፉ የጅቡቲን አካሄድ ተችቷል። ይህ አካሄድ እንዴት በራስ አንገት ላይ ገመድ ማሰር እንደሆነም እንዲህ ሲል ያብራራዋል። የጅቡቲ ኢኮኖሚ የተመሰረተው በኢትዮጵያ ኢኮኖሚ ላይ በመሆኑ የጅቡቲ ኢኮኖሚ ጥገኛነቱን ለኢትዮጵያ ኢኮኖሚ ነው። ከኢኮኖሚ አንጻር ስንመለከት ጅቡቲ የኢትዮጵያ ጥገኛ ብቻም ሳይሆን ምርኮኛም ጭምር ነች። የጅቡቲ ጂዲፒ $4 ቢሊዮን ገደማ ሲሆን $2 ቢሊዮን ገደማ የሚሆነው ገቢ ጅቡቲ የምታገኘው ለኢትዮጵያ ወደብ በማከራየት የማጓጓዝ አገልግሎት በመስጠት ነው። ይህ ማለት 50% የጅቡቲ ኢኮኖሚ የሚመነጨው ከኢትዮጵያ ኢኮኖሚ መሆኑ ነው። ጅቡቲን ወደብ በክራይ መጠቀሟን እንዳትቀጥል ይልቅ ኢትዮጵያ ለቀይ ባህር ቅርብ ርቀት ላይ ያለችና በቀጠና የራሷ ብሔራዊ ፍላጎት ያላት ሀገር እንደመሆኗ መጠን ኢትዮጵያ በጅቡቲ የራሷ የጦር ሰፈር እንዲኖራት ባትፈቅድም ከሩቅ ለመጡ ባዕዳን ሀገራት ግን መሬቷን ቆራርሳ ወደ 10 ለሚጠጉ ሀገራት ከ20 እስከ $70 ሚሊዮን በሊዝ ያከራየች ሲሆን ከዚህም $300 ሚሊዮን ብቻ የምታገኝ ሲሆን ይህም የጂዲፒዋ 10% ብቻ ነው በማለት አብራርተዋል። ጽሁፉ ይቀጥልናም ጅቡቲ በቀጠናው ከፍተኛ የንጹህ መጠጥ ውሃ እጥረት ያላት ሀገር ከመሆኗ ጋር ተያይዞ በቀን 20 ሚሊዮን ሊትር ወይም 20,000 ኪዩብ ሜትር ንጹህ የመጠጥ ውሃ ከኢትዮጵያ የሚሄድላት ሲሆን በአሁኑ ወቅት ኢትዮጵያ የጅቡቲን የንጹህ መጠጥ ውሃ ደህንነትና አቅርቦት አስተማማኝ ለማድረግ የውሃ መጠኑን በቀን ወደ 100 ሚሊዮን ሊትር ከፍ ልታደርግ እየሰራች መሆኑን ያስታውሳል። ጅቡቲ ኢኮኖሚዋ 50% የምትሸፍነው ለኢትዮጵያ ወደብ አከራይታ በምታገኘው ገቢ ነው። ከዚሁ ጋር ተያይዞ የኢትዮጵያ የረጅም ጊዜ ጠላት በድፍረት ወደ ምድሯ በመጋበዟና የታጁራንን ወደብ ከኢትዮጵያ ጋር በጋራ አልምታ በጋራ ተጠቃሚ ከመሆን ይልቅ በውጭ ኃይሎች ተጽዕኖ ስር ወድቃ አለያም ደግሞ የውጭ ኃይሎችን ፍላጎት ለማስፈጸም የኢትዮጵያን ወደ ቀይ ባህር የመቅረብ ፍላጎት በጅቡቲ በኩል የተዘጋ እንደሆነ አስባ የታጁራን ወደብ ለሳውዲ አስረክባ ከሆነ ሳውዲ ወደቡን የምታለመው የኢትዮጵያ ገበያን መሰረት አድርጋ በመሆኑ ይበልጥ ተጎጂ የምትሆነው ጅቡቲ እንጂ ኢትዮጵያ አትሆንም በማለት መከራከሪያውን ያቀርባሉ። በነዳጅ የፈረጠመው ኢኮኖሚ ያላት ሳውዲ ወደቡን በዘመናዊ መንገድ አልምታ ስታበቃ የመጓጓዣ ስርዓት የተቀላጠፈ እንዲሆን ለማድረግ አፋር፣ ትግራይና አማራ ክልልን የሚያገናኝ ደረጃውን የጠበቀ የመንገድ መሰረተ ልማት ከኢትዮጵያ መንግስት ጋር መስራቷ አይቀሬ ሲሆን በዚህ ሂደት ውስጥ የሚመነጨው ኢኮኖሚ የአንበሳው ድርሻ ተካፋይ የምትሆነው ሳውዲ እንጂ ጅቡቲ አትሆንም። ታጁራ ወደብ ከጅቡቲ ወደብ የተሻለና የተቀላጠፈ አገልግሎት የሚሰጥ ከሆነ ኢትዮጵያ በሂደት ፊቷን ወደ ታጁራ ልታዞር ትችላለች። ይሄም ለጅቡቲ ጉዳት እንጂ ጥቅም ይዞላት ላይመጣ ይችላል በማለት የጅቡቲን አካሄድ ተችቷል። እናንተስ የጅቡቲን አካሄድ እንዴት ትመለከቱታላችሁ? በኢትዮጵያና ኤርትራ መካከል ጦርነት አይቀሰቀስም ሲል አቶ ጌታቸው ረዳ ተናግሯል። አቶ ጌታቸው ረዳ ይህን ቃለ ምልልስ ያደረጉት ከአልጀዚራው ጋዜጠኛ ማህዲ ሐሰን ጋር በለንደን መሆኑ ታውቋል። ቃለ ምልልሱ በ24 ሰዓት ውስጥ እንደሚቀርብም ነው የተነገረው። በኢትዮጵያና ኤርትራ መካከል ውጥረቱ በበረታበት በአሁኑ ሰዓት አቶ ጌታቸው ረዳ ጦርነት አይነሳም ወይም አይፈነዳም ማለታቸው ምን መፍትሄ ተቀምጦ እንደሆነ መረጃውን ያጋራው ጋዜጠኛ ማርቲን ፕላውት አልጠቆመም። ግን የሆነ መፍትሄ ተቀምጦ ነው
እንጂ ዝም ብሎ እንደዚህ አይሉም። በኢትዮጵያና ኤርትራ መካከል ጦርነት አይቀሰቀስም ብለዋል። ቃለ ምልልሱ እንደወጣ ያገኘነውን መረጃ ምናጋራችሁ ይሆናል። ይሄ ጌታቸው ረዳ ንግግር ግን ለብዙዎቻችን ጦርነት ለማንፈልግ ሰዎች መፍትሄ ይመስላል። በህንድ ውቅያኖስ የባህር በር ኃይል ማቋቋም እንፈልጋለን ሲሉ የኡጋንዳው ፕሬዝዳንት ተናገሩ። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ የራሳቸውን የባህር ኃይል ማቋቋም እንደሚፈልጉ ገልጸዋል። ጉዳዩ የባህር ኃይል ማቋቋማቸው ሳይሆን የባህር በር የሌላት ይህች ሀገር እንዴት ይህን እቅዷን ታሳካለች የሚለው ነው። ፕሬዝዳንት ሙሴቪኒ ለዚህ ጥያቄ በሀገራቸው ለሚሰራጨው ምባለ ሬዲዮ መልስ ሰጥተዋል። በመልሳቸው ላይ አፍሪካን ጂኦግራፊያዊ አቀማመጥ ከጋራ መኖሪያ ቤት ወይንም ኮንዶሚኒየም ጋር አመሳስለው አቅርበዋል። ሲናገሩም በአንድ የጋራ መኖሪያ ቤት ውስጥ እንዳለና የጋራ መኖሪያው ግቢ እንዳለው አድርገን እንቁጠር። ያ ግቢ የጠቅላላ ነዋሪዎቹ ነው። ነዋሪዎቹም በዚያ ግቢ የመጠቀም መብት አላቸው ብለዋል። ሙሴቪኒ ሲቀጥሉም አዎ በእርግጥ ኡጋንዳ በዚህ ግቢ ውስጥ የባህር በር የሌላት ናት፣ ግን የጋራ ውቅያኖስ አለኝ። ይህ የት ነው ካላችሁ ደግሞ ህንድ ውቅያኖስ ነው በማለት አስረድተዋል። ህንድ ውቅያኖስ በጋራ መኖሪያ ቤት ውስጥ እንዳለ ግቢ መሆኑን ገልጸው የኡጋንዳ ኢኮኖሚና የደህንነት ፍላጎት ከህንድ ውቅያኖስ ጋር የተገናኘ መሆኑንም የጠቀሱት ሙሴቪኒ ስለዚህም በውቅያኖሱ ላይ የራሳቸውን የባህር ኃይል ማቋቋም ፍላጎት እንዳላቸው ተናግረዋል። ይህ ደግሞ ማንም የማይፈቅድላቸውና የሚከለክላቸው ሳይሆን መብታቸው መሆኑንም አስረግጠው ገልጸዋል። ኡጋንዳ የውጭና የገቢ ንግዷ እንዲሁም ኢኮኖሚዋ ከኬንያ ወደቦች በተለይም ከሞምባሳ ጋር የተሳሰረ መሆኑ ይታወቃል። ሁለቱ ሀገራትም ለበርካታ ዓመታት የዘለቀ መልካም ጉርብትናና ወዳጅነት ያላቸው ናቸው። ነገር ግን የፕሬዝዳንቱ ንግግር ይህንን ግንኙነት እንዳያበላሸው በርካቶች ስጋታቸውን እየገለጹ ነው። በጉዳዩ ላይ ይህ ዘገባ እስከተሰራጨበት ወቅት ድረስ ኬንያ የሰጠችው መልስ የለም። ይህ በእንዲህ እንዳለ የሙሴቪኒ ልጅ የሆነውና በኡጋንዳ ጦር ኃይል ውስጥ ከፍተኛ ስልጣን ያለው ጄኔራል ሙሂዚ ኪናሩጋባ በማህበራዊ ሚዲያው ላይ የጻፈው መልእክት በርካቶችን አስገርሟል። ጄኔራሉ አባቴ ፈቃድ ከሰጠኝ ህንድ ውቅያኖስን ከኬንያ ወስጄ የኡጋንዳ ንብረት ለማድረግ የሚፈጅብኝ 8 ሰዓት ብቻ ነው ሲል ተናግሯል። ይህ ጄኔራል ከዚህ ቀደም አወዛጋቢ አስተያየቶችን በመጻፍም ይታወቃል።